ማድረግ አይቻልም ብለን ያው ሰውን እየሰራች አይደለም ማለት ነው። ስለዚህ ከስድስት ሰዓት በኋላ ፕሊዝ ማንም ሰው ኮሜንት ምንድን ነው ስክሪንሾት እንዳይልክ። ትናንትና ከትናንት ጋር ለምሳሌ ልክ ስድስት ሰዓት ሲሆን እኔ ቼክ አድርጌ የሰራና ያልሰራው ስለየው አብዛኛው አንዳንዶቻችሁ እንደውም ዛሬ ቀይ በዛ ሰው የለም እንዴ ምናምን እዛ ተበቃደም ሲለው አብዛኛው ሰው በውስጥ ጥያቄ ለምንድን ነው ቀይ አልመቼ የሚሆነው ገለመኔ ዝሮ ዝሮ ስራ ብለን ከያዝነው በፊት ላኩ ካል በፊት መላክ አለበት። ካልሆነ ግን አንዱ 6 ሰዓት ሲልክ አንዱ 7 ሰዓት ሲልክ አንዱ 9 ሰዓት እየፈለገ ሲልክ አርሞ ኤክስ ከሆናችሁ አሳልፋችሁ ከለካችሁ በኋላ እንደገና ለመጤት ሁለት ኮምፕሌን ማቅረብ አይቻልም። ትንሽ ነው ከፌ የሚቻለው ለምሳሌ መስራት ስላልተፈለገ ነው ወይ እናንተ ጋር መስራት ስላልተፈለገ ነው ወይ በተደጋጋሚ ኤክስ መሆነው እየላኩ ነው ምናምን ብላ ጠይቀኛል። ማንም እኛ ከሌ የምንለው የለም ማለት ነገር ግን ብለን ያወጣነው ነገር ሁላችንም የሆነ ቴስት ስለሚያስፈልገው ሁሉም ነገር በገደብ ካለን ግን ገደባችንን አልፈን ሌላ ጥያቄ መጠየቅ የለብንም ማለት ነው። ሁላችንም ስራ ስናደርግ ካልተመቸን ምንም ማለት ነው። አንድ ቀን ሁለት ቀን እኮ ወይም ደግሞ አንድ ሰው ሁለት ሰው ላይመች ይችላል። እሱን ነገር ግን አብዛኛው ሰው ደግሞ ራሱ የሚያሳልፍ ከሆነ እንዴት ነው የሚያርመው ሰው ስራ የለውም ቻናል እናንተ እንደገና የተደረገው ራይት ተረክ ምናምን ነገር ጊዜ እንዴት እንደሚያስመች ሰው ራሳቸው ስለዚህ እንደዚህ አይነት ነገር በተደጋጋሚ እየገጠመን ስለሆነ የማትቀበል ኔግቲ ካደረጋለሁ ትናንትና ግን እኔ ስለነበርኩ የሰራው ልክ 6 ሰዓት ሲሆን ኤክስ ነው ሰላማዊ ቲቪ ቻናል ወረፋ ደርሶ ተሰጥቶለታል። እየሰራ አይደለም። ማሁባ ኢትዮጵያ የሚል ዛሬ ማሰራጭ ትናንትና ማሰራጭ ተለቅሶና ሰላማዊ ቲቪ ባለው ግን ምናልባት ጓደኛ ቀላል ይገባል ማለት ነው። ሰርታችሁ ሰርታችሁላታል መስራት ጊዜ ይሆናል። ሰላማዊ ቲቪ ቻናል ይህንን ጨርስ መውጣት ነው የሚባለው። ነገር ግን አሁንም ባለበት ሁኔታ ግን ሰላማዊ ቲቪ ተቋጥቶናል ይገባል እኛ እንደዛ ብለን ነገር እናንተ ደግሞ የራሳችሁን ምክር ካላረጋችሁ ጋር እኛ ኃላፊነት ቢደረጋችሁ عادل أهلا